አሙዬ ለኢሳም ፈኪያን ይቅርታ ጠይቃት ብሎ ነበረ። ኢሳም ደግሞ እንግዲህ ይቅርታ ጠይቋል። በነገራችን ላይ ይቅርታ በጣም ታላቅነት ነው ማለት ነው። ይቅርታ መጠየቅ ምንም ተበድላችሁም አልተበደላችሁም ለሰዎች ይቅርታ ማድረግ በጣም ጥሩ ነው ማለት ነው። እና እንግዲህ ኢሳምም ፈኪያን ይቅርታ ጠይቋት ነበረ። በመሀል እንግዲህ ምን እንደተፈጠረ ሁላችንም በጣም አይተናል። በጣም አዝነናል። እኔ እንደ አስተያየት የምሰጣችሁ ያው አንዳንዴ ሰውን ትክክል ነው ማለት በጣም ይከብዳል አይደለ? ምን ልበላችሁ መሰላችሁ? ነጩን ጥቁር ነው ወይም ነጩን ጥቁሩን ነጭ ነው ብዬ ማለት ትንሽ ከበድ ይላል። ለምን? ይሄ ሚዲያ ስለሆነ እና እኔ ፈኪያን በጣም ወዳታለሁ፣ በጣም አከብራታለሁ፣ በጣም ደስ ትለኛለች። ግን በመጨረሻ ፈኪያ ኢሳም ታፈቅረዋለች። ኦኬ ይፋቀሩ፣ ችግር የለም። ይሄ ፍቅር ነው፣ ከላይ ነው። ግን በመጨረሻ ላይ አይታችሁ እንደሆን ፈኪያ ሳመኝ አለችዋ። ሳመኝ ስትለው እንዴ ብሎ ነው እንትን ያላትኝ። ከዚያ በኋላ አንቺ ልጅ ግን ምን ሆነሽ ነው? ሚዲያ ላይ የሚፈልገውና ሚዲያ የማይፈልገውን ነገር መጀመሪያ ጠንቅቀሽ ማወቅ አለብሽ እያለ እየመከራት ሳለ እሷ መሽ በቃ ዝም ብሎ እየሰደቡኝ ነው፣ ሰው እኮ የሚሰዱሽን ነገር መጀመሪያ አወቂ ብሏት ነበር። ከዚያ በኋላ መጨረሻ ላይ ያው በጥፍ የመታችው ማለት ነው። አሁን ይሄ ግን እኔ አሁን ትክክል ነው ብዬ ማለፍ አልችልም። ለምን? ስህተት ነው፣ አይመታም። ውዴታ ሊሆን ይችላል። ግን አሁን ከዚህ ላይ ፈኪያን ስለሚሰድባት ነው። በጣም ነበር የሰደባት፣ በጣም እንዳለ ከሁሉ የባሰ ኮሜንት በጣም ብዙ 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 ስድብ አለ። ለምን? ጥፋተኛ ፈኪያ ናት። እኛ ፈኪያ እንዳትሰደብ ብዙ ነገሮች እንጠራለን፣ ብዙ ነገሮች እናደርጋለን። ግን አንዳንዴ ደግሞ በጣም ትሳሳታለች እና ፈኪያ አዎ እንወድሻለን፣ እናከብርሻለን። ስህተት ስትሰሪ ደግሞ ይሄ ነገር ትክክል ነው በሬ ወለደ ብለን እንትን አንልም፣ አናልፍሽም ማለት ነው። ወይም ባላየ አናልፍም። በቃ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድን የተከበራችሁ ቤተሰብ ሰላም ብያለሁ። እንዳለኝ አልሐምዱሊላህ። እና ዛሬ እንግዲህ ይህን 2 ቀን 3 ቀን ደግሞ በፈኪያ በቤቷ ጠፍታለች። ባለፈው እንግዲህ አሙዬን እንደ አያችሁት ለኢሳም መልእክት ልኮለት ነበረ። ፈኪሃን ገፍተራሃታልና ይኸው ግን አልገፈተራትም። እንደዚህ ነው በእጁ እስቶፕ ያለ። ግን አንዳንዴ የሆነ ቪዲዮውን ምናምን ነገር ሲቀነባበር የገፋ ነው የሚመስል። እነሱ እንግዲህ አስረድተዋል፣ ፈኪያም አስረድታለች። በቃ ሀጅነቢ ወንድም ሆነ ሀጅነቢ ሴት በቃ እንደዚህ መነካካት ትክክለኛው ሙስሊም ከሆን እንደዚህ በቃ አይ ራሴን ለበቃ ለመቆጠብና ከዚያ ነገር ለመሸሽ ብሎ ነው እሱን ተናግሯል። እና እንግዲህ ፈኪሃን ያው ኢሱዬ ኢሳም ይቅርታ ጠይቋት ነበረ። ያው እሷም ይቅርታውን ተቀብላ በመጨረሻ እንግዲህ ያደረገችውን ነገር አይተናል። አንዳንዴ ፈኪያ በነገራችን ላይ ገና ህፃን ናት፣ በጣም ህፃን ናት። ያው የሚጠፋውና የሚለውን ነገር ብዙም አታውቀውም። እሷ ብቻ ቪዲዮዋን መስራት ነው። ማነው ኢሳም ራሱ ብሏል፣ አንቺ ዝም ብለሽ ቪዲዮዋንሽን መስራት ነው እንጂ ወትኛው ትክክል ወትኛው ጥፋት እንደሆን ለይተሽ አታውቂም። ያው እናውቃለን፣ በጣም ህፃን ናት። እና ስለዚህ ፈኪያ እኛ አንቺን ለማስተካከል ወደኋላ አንልም። ጥሩ ነገር ስትሰሪ ጎበዝ ጎበዝ እንልሻለን። አድገሽ ከሰው በላይ ሆነሽ ራሽን የምታስተዳድሪ ስለሆነ እናበረታታሻለን። ደግሞ የሆነ ጥፋት ነገር እያጠፋሽ ትክክል ነው ማለት ደግሞ ያው ጥሩ አይደለም። ይሄን ነገር አንቺን ወደ ጥፋት ነው የምንወስድሽ እና ብዙ ሰዎች እንግዲህ እንደ ጥፋት ሊያዩ ይችላሉ። ይሄን ነገር ማለት እንዴት እንደዚህ ያለች ልትሉ ትችላላችሁ። በጣም እወዳታለሁ፣ በጣም አከብራታለሁ። ግን ቢሆንም ደግሞ ጥፋት ስታጠፋ ደግሞ ያንን ነገር መመለስ እኛን አይደለም እንመልሳት እንጂ ውሃ እሳት እየገባች ትክክል ነሽ እያልን እሷን መማገድ የለብንም። ያው ከጥፋቷ መመለስ ነው ያለብን ነገሮች ማለት ነው። አንዳንዴ ለሰብስክራይብ ወይም ለቪው ወይም በቃ እንደዚህ የእሷ ወዳጅ መስለን አዎ 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 ማለት ጥሩ አይደለም ማለት ነው። ልጅቷን በጣም መንገድ እናሰታታለን። ስለዚህ እና ፈኪያ ቪዲዮውን ሰው እንዳይሰድብሽ ሚዲያ ላይ በጣም ከባድ ነው። አንድ ሰው የሆነ ነገር ጥፋት ካየ ሁሌም ጥፋት መታጠፊ ነው የሚመስላቸው። ጥሩ ነገር ስትሰሪ ደግሞ በየሄድሽበት እሷ እንዲህ አታረግም፣ እሷ እንዲህ አታረግም ምናምን ትባያለሽ። እና ያው ቀስ ቀስ እያልሽ ትለማመጃለሽ። እና ኢሱም እየመከረሽ ነበር።
ሰው ለምን ነው የሚሰድብሽ? የሚሰድብሽን ነገሮች አታርጊ፣ ከስተት ላይ ስተት አትጨምሪ፣ እንደዚህ እንደዚህ ያለ ነገር ስሪ፣ በርች፣ ኮሜንት እያነበብሽ በኮሜንት እንደዚህ እንደዚህ ያለ ነገር ስሪ ምናምን ነገር ስላል ነበር። ግን ፈኪያ እንግዲህ በመጨረሻ ላይ መጀመሪያ የፀጉር ምናምን ነገር አነሳችለት። ከዚያ በኋላ ከልብሱ የሆነ ጉጡን ነገር ምናምን ነገር አነሳችለት። በመጨረሻ ተነሳች። ከዚያ በኋላ እጇን ዘረጋችን። አሁንም ሳመኝ አለች ሳመኝ አለች። አያስቅም? ከዚያ በኋላ መጨረሻ ላይ በጥፊ መታችሁ ማለት እሱ እንዴ ያማታል እንዴ በሽተኛ በጣም ገረመው። እና ይሄ ነገር ጥሩ አይደለም እህቴ፣ ወደ ራስሽ ተመለሽ። መጀመሪያ ጊዜ ሶሻል ሚዲያ ስትመጭ ማሻአላ ተባረከ ረህማን ሚዲያ ማነቃነቅ ትችላለሽ፣ የሰው መውደድ አለሽ፣ ሰውን በአንድ እግሩ የማቆም ኃይል አለሽ። ግን አንዳንድ ጥፋቶች ደግሞ በዚያው ልየው ሰው ነንና ከሰው ልጅ ስህተት ከብረት ዝገት አይጠፋም። እና ስለዚህ ያቺ ስህተትሽን ምንድነው ስህተቴ? ሰው ግን ስድብ ደግሞ ጥሩ አይደለም፣ ያደነዘዛ። ስትሰደቢ በጣም ብዙ ሰዎች ሲሰድቡሽ ትደነዝዣለሽ። ያንን ነገር ሁሌም አትታረኝ አቶ ግን ኮሜንት ብታይ እንደ ሰዎች አንዳንድ ቪዲዮ ካየሽ ምን አሉ፣ ምን ተሰራ፣ ምን ተፈጠረ ካልሽ ስህተትሽን ከዚያ ላይ ታገኘዋለሽ። አይ በዚህ ነገር ከሆነ ሰው ከወደደኝ በዚህ ይኸው በቃ እሄዳለሁ እሰራለሁ። አሁን ኢሳም ፈኪሀ ማለት ማነው ኢክራም እነ ኢሳም ብዙ አሉ። በቃ አሁን ኢክራም ማሻአላህ አትሰደብም። አንድ ሰው ወላሂ ኮሜንት አይሰድባትም። ለምን ከማንም ጋር አትለጣጠፍም። በጣም ጎበዝ ናት ለኢማኑ። እና እኛ ብትለጣጠፍ ችግር የለውም። ግን ሰው የማይፈልገውን ነገር አሁን ኢሱ አፈቀርሽ አይደለም ያንን ነገር አይፈልግም። ግን አንቺ ባትመጪዎች አንገትሽን ደፍተሽ ብትሄጂ ኖሮ ይሄ ልጅ እየተከተለሽ ከገባሽበት ገብቶ ሊፈልግሻል፣ አፈቅርሻለሁ ብሎ ተንበርክኮ ቀለበት እንደሚያስርልሽ እርግጠኛ ነበርኩኝ። ግን አሁን አንቺ ያው እንደዚህ አንዳንድ ጊዜ ወንዶች የሆነ በቃ ብቻ ምን ልበላችሁ በአማርኛ የሚቅለበለሰው ምናምን ነገር ብዙዎች ወንዶች አይፈልጉም። እና ይሄን ነገር ተቆጠቢ። በተረፈ ጎበዝ ነሽ፣ በርቺ፣ ጠንከሪ። ዛሬም ነገም ከጎንሽ ነን፣ ሁሌም ከጎንሽ አለን። ጥፋት ስታጠፊ ደግሞ አይ እዚህ ላይ ስቶፕ እንልሻለን፣ ጥሩ ነገር ከሰራሽ ደግሞ ጎበዝ እንልሻለን እንጂ ብዙዎች ያው ጥፋቷን እያያችሁ እሰይ በሉ ማለት ነው። እና ፈኪሀን እኛንን የምናርማት እኛንን የምናስተካክላት ሚዲያ እስከሆነ ድረስ ኦዲየንሶቿ እስከሆነ ድረስ ማበረታታት፣ ስህተት ሲሰሩ ከስህተት ማረም የእኛ ፋንታን አይደለም። እነሱ ይሰራሉ፣ እኛ ደግሞ ባህላቸው እየተከተልን ይሄ ነገር ትክክል ነው፣ ይሄ ስህተት ነው ማለት የእኛ ፋንታ ነው እና